ኢትዮጵያ በየዓመቱ ለነዳጅ ግዢ ብቻ ከ4 ቢሊዮን ዶላር በላይ ታወጣለች። ይህም የሀገሪቱን የውጭ ምንዛሬ ክምችት ክፉኛ እየተፈታተነው ይገኛል። ነዳጅ በባህር ማዶ ተጉዞ ጅቡቲ ወደብ ይደርሳል። ከዚያም በሺዎች በሚቆጠሩ ቦቴዎች ረዥም ኪሎ ሜትሮችን አቋርጠው ወደ ሀገራችን ይገባል። በአሁኑ ወቅት የነዳጅ ዋጋ በየጊዜው እየጨመረ በመሆኑ መኪና መንዳት ለብዙዎች ከባድ እየሆነ መጥቷል። በዛውም ኢትዮጵያ ነዳጅ ከየት ሀገር እንደምታመጣ ኮመንት ላይ ጻፉልኝ። ቤተሰብ ያልሆናችሁ ደግሞ ፎሎ እያደረጋችሁ። ኢትዮጵያ ይህንን ችግር ለመፍታት ዓለምን ያስገረመ ደፋር እርምጃ ወስዳለች። በነዳጅ የሚሰሩ የግል መኪኖችን ወደ ሀገር ውስጥ ማስገባት የከለከለች በዓለም የመጀመሪያው ሀገር ሆናለች። ለምን ካላችሁ ምክንያቱም የኤሌክትሪክ መኪኖች ጥቅማቸው እጅግ ብዙ። የመጀመሪያው ወጪ ነው። ጥናቶች እንደሚያሳዩት አንድ የኤሌክትሪክ መኪና ተጠቃሚ ለኤሌክትሪክ ኃይል በወር የሚያወጣው ወጪ ከነዳጅ ጋር ሲነጻጸር እጅግ በጣም አነስተኛ ነው። በነዳጅ ለሚሰራ መኪና በሺዎች የሚቆጠር ብር በሚወጣበት ቦታ ኤሌክትሪክ መኪና ግን ጥቂት መቶ ብሮች ብቻ በቂ ናቸው። ሁለተኛው የጥገና ጉዳይ ነው። የኤሌክትሪክ መኪኖች እንደ ነዳጅ መኪና ዘይት መቀየር፣ ፊልተር መቀየር ወይም ውስብስብ ሞተርን መጠገን ያስፈልጋቸው። ይህ ማለት በየጊዜው ጋራጅ ከመመላለስ ይገላግላቸዋል። በጣም አስፈላጊው ደግሞ የራሳችን ኃይል መሆኑ ነው። የታላቁ የህዳሴ ግድብ ስራ መጀመርን ተከትሎ መኪኖቻችን የሚንቀሳቀሱት በራሳችን ንጹህ የውሃ ኃይል ነው። መንግስትም እነዚህ መኪኖች በሰፊው እንዲገቡ የቀረጥ ማበረታቻዎችን እያደረገ ይገኛል። በአጭሩ በኤሌክትሪክ መኪና መጓዝ ኪሶን ከመቆጠብ ባለፈ ሀገራችን ከውጭ ጥገኝነት ያላቀቃታል። ስለ ቴክኖሎጂ ኢንተረስትድ ከሆናችሁ ፎሎ ናፊያድ ፒስ አውት።